ሰበር ዜና ጠቅላይ ሚኒስትር አብይ አህመድ የሚተማመኑበት ግዙፍ የጦር ጀትም ተከስክሷል። በሌላ በኩል የሻዕቢያ ታንኮች አማራ ክልል መግባታቸው ሲሰማ የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ታማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ፣ ኮሜንት እና ሼር እንድታደርጉን ጠይቃለን። አሁን ወደ ዝርዝሮቹ እናመራለን። ሊቱን ከኤርትራ ድንበር አስደንጋጭ ወታደራዊ መረጃ ተሰማ። ሻዕቢያ በርካታ መድፎችን ዙ 23 ታንኮችንና ፒኤምፒ መሳሪያዎችን በአዲግራት ወደ ትግራይ ማስገባቱ ታውቋል። በሌላ በኩል በአፋር ግንባር የህወሓት ኃይልና የመንግስት ኃይሎች በመድፍ ርቀት ያህል መፋጠጣቸው ተሰምቷል። በትናንትናው ዕለትም ከኤርትራ በአዲግራት በኩል የገቡ 9 ፒኤምፒ፣ 7 ታንኮች፣ 5 ዙ 23 እንዲሁም በርካታ መድፎች ገብተዋል። እነዚህ ከትላንት በስቲያ ጀምረው በማይመህደን እንዲሁም በመቀሌ አቅጣጫ ወደ ራያ እየተጓዙ ይገኛሉ። ለዚህም በስፋት ከባባድ መሳሪያዎችን ወደ ራያ እያሰማራ ነው። የመከላከያ ሰራዊትና የኢትዮጵያ አየር ኃይል የሚተማመኑባቸው ግዙፍ የጦር ጀቶች መከስከሳቸው ተሰማ። የጦር ጀቶቹ መከስከስ ከባድ ድንጋጤን ፈጥሯል። ባለፉት ጥቂት ቀናት ውስጥ በኦሮሚያ ክልል ምስራቅ ሸዋ ዞን ቦራ ወረዳ ጎራ ለመን ቀበሌ ወደቀ ስለተባለ የጦር ጀት የተለያዩ አስተያየቶች ሲሰጡ ቆይተዋል። የጀቱ ስብርባሪ አካል ብቻውን እንዲሁ የታጠቁ ሰዎች በስብርባሪው ላይ ቆመው የሚያሳዩ ምስሎችና ቪዲዮዎችም እየተጋሩ ነው። አንዳንዶቹ የጦር ጀቱ በኦሮሞ ነጻነት ሰራዊት ወይም ኦነሰ ታጣቂዎች ተመቶ መውደቁን በመጥቀስ ምስሎቹን ያጋሩ ሲሆን፣ በተቃራኒው ደግሞ ምስሎቹና ቪዲዮዎቹ በሰው ሰራሽ አስተውሎት ወይም ኤአይ የተሰሩ እንደሆኑ የጻፉም አሉ። በተጨማሪም ምስሉ የኢትዮጵያ አየር ኃይል ጀትን እንደሚያሳይ በመጥቀስ መረጃው ሐሰተኛ እንደሆነ የጻፉም አሉ። ከነዚህም መካከልም ደመቀ ነጋሳ ቁቤ የሚል ስምና ከ500 ሺህ በላይ ተከታዮች ያሉት የፌስቡክ ገጽም ይገኝበታል። ጀግናው አየር ኃይላችን እንደዚህ ጨጨባ ወይም ስብርባሪ ጀት የለውም። ይህንን ስብርባሪ ለራሳችሁ አውሉት። በመንደር ሽፍታ ቀርቶ በሌላም በቀላሉ የሚመታ ጀት የለውም ሲል በማህበራዊ ትስስር ገጾቹ የተጋሩ ስለሚገኙ ምስሎችና ቪዲዮ ጽፏል። ይሁን እንጂ ኢትዮጵያ ቼክ በምስሎቹና ቪዲዮ ላይ ባደረገው ማጣራት ምስሎቹም ሆነ ቪዲዮ በሰው ሰራሽ አስተውሎት እንዲሁም በቅንብር የተሰሩ እንዳልሆኑ አረጋግጧል። በተጨማሪም ምስሎቹና ቪዲዮ ከዚህ በፊት በማህበራዊ ትስስር ገጾች ተጋርተው እንደማያቆም ተመልክቷል። የጦር ጀቱም ኤሮ ኤል39 አልባትሮስ ኤሮ ኤል39 አልባትሮስ በመባል የሚታወቅ ሲሆን የቼክ ሪፐብሊክ ስሪት ነው። ይህ ጀት በስፋት ለስልጠና አገልግሎት የሚውል ሲሆን የአየር ላይ ውጊያ፣ የመሬት ላይ ኢላማዎችን ለማጥቃት እንዲሁም ለስለላ አገልግሎትም መዋል ይችላል። የኢትዮጵያ አየር ኃይልም ይህንን ጀት ለስልጠና እንደሚጠቀም ከዚህ በፊት የተጠቀሰ ሲሆን ጀቱ የዛሬ 6 ወር ገደማ በተከበረው የአየር ኃይል 9ኛ ዓመት ክብረ በዓል ላይ ትርኢት ካሳዩ ጀቶች መካከል አንዱ ነበረ። በእለቱም የተወሰኑ የአየር ኃይሉ ኤል39 አልባትሮስ ጀቶች ትርኢት ያሳዩ ሲሆን የጀቶቹ ትርኢት ኢቢሲ በእለቱ ባሰራጨው ቀጥታ ስርጭት ቪዲዮ ላይ ታይቷል። በተጨማሪም ኢትዮጵያ ቼክ የተከሰከሰውን ጀት ስብርባሪና በክብረ በዓሉ ላይ ትርኢት ያሳዩ ኤል39 አልባትሮስ ጀቶችን በማነጻጸርም ተመልክቷል። በዚህም መሰረት የተከሰከሰውና በትርኢቱ ላይ የተሳተፉት ጀቶች ተመሳሳይ የቀለም ስብጥር እንዳላቸው አረጋግጧል። ከነዚህም መካከል ጀቶቹ ሆድ ስር የሚገኘው ሰማያዊ ቀለም፣ ክንፎቹ ጫፍ ላይ ያሉት ቀይና ቢጫ ቀለማት እንዲሁም የጀቶቹ ጅራት ጫፍ ላይ የሚገኘው ቢጫ ቀለም ቅብ ይገኙበታል። ከላይ የተጠቀሱት ምልክቶች እንዲሁም በጀቱ ስብርባሪ ምስል ላይ የሚታየው ጀቱና እንደወደቀ የተገለጸበት ስፍራ መሬት አቀማመጥ መመሳሰል ጀቱ ከጥርጣሬ በላይ የኢትዮጵያ አየር ኃይል መሆኑን የሚያመላክቱ ናቸው። ይሁን እንጂ ጀቱ ተመቶ ወይስ በቴክኒክ ችግር ምክንያት ነው የወደቀው የሚለው ጥያቄ በማስረጃ ያልተመለሰ ሲሆን የኦሮሞ ነጻነት ሰራዊትም ሆነ የኢትዮጵያ መንግስት ስለ ጉዳዩ በግልጽ ያሉት ነገር የለም።